I'm sure at least አንድ ሰው በህይወታችሁ ታውቃላችሁ ኤቲስት የሆነ ስራ ቦታ የምታውቋቸው ከሆነ they're always in the corner የሆነች መጽሐፍ ይዘው እያነበቡ ወይም ደግሞ ከሰዎች ጋር እያወሩ ከሆነ እየተከራከሩ ሰዎችን ለማሳመን እየሞከሩ ምናምን ነው የምታገኟቸው። እነዚህ ሰዎች they're extremely verbally intelligent ናቸው። ያ ማለት የመናገር ስኪላቸው በጣም ሃይ ነው። እኔ ግን I would say I think መጽሐፍ የምታነቡበት ዋናው reason is because you want to convince yourself እያመናችሁት world view valid እንደሆነ which is very hard ራስን ለማሳመን። Hi guys, እንኳን ወደ አንድ ሁለት ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣው ቶፒክ is extremely controversial የሆነ ቶፒክ ነው። የሀበሻ ኤቲስቶች አግኝታችሁ ታውቃላችሁ? እግዚአብሔር የለም ብሎ የሚያምኑ well like I said ቅድም at least አንድ ሰው ታውቃላችሁ። አሁን ላይ በጣም ኮመን ሆኗል ሀበሻ ኤቲስቶችን ፈልጎ ማግኘት፣ ስፔሻሊ ደግሞ ውጭ ሀገር ካላችሁ at least 10 ሰው ታውቃላችሁ። So part of the reason ይህን ቪዲዮ ለመስራት የተነሳሳውበት is because ብዙዎቻችን በየራሳችን እምነት ቤት ሆነን አንዱን ለመሳብ ነው የሚሞክረው። ነገር ግን ማንም ሰው ኤቲስት ለሆኑ ሰዎች አድሬስ አያደርግም። ኤቲስት የሆኑ ሰዎች they do exist ኢትዮጵያ ውስጥ especially ውጭ ሀገር exist ያደርጋሉ። ማንም ሰው like they're not trying to attract them። በዚህ ቪዲዮ ላይ the top 3 የኤቲስት አርጊውመንት especially የሀበሻ ኤቲስት አርጊውመንት ብዬ ማስባቸውን ሼር አደርጋችኋለሁ። ምናልባት እንደዚህ አይነት ሰዎች ካገኛችሁ I'm telling you whatever they say can be boiled into these 3 categories። I think መጀመሪያ ማድረግ ያለብኝ ኤቲስት የሚለውን ተርም define ማድረግ ነው because I believe it's fair to agree on some of the terminologies። so ኤቲስት የሚባሉ ሰዎች in simple term እግዚአብሔር የለም ብሎ የሚያምኑ ሰዎች ናቸው። so ብዙ ኤቲስቶች I think ተርማቸውን ቀይረው አሁን agnostic ሆነዋል። ያ ማለት agnostic ስንል ተርሙ ዲፋይን የሚያደርገው someone who is indecisive ማለት ነው። or ደግሞ በአጭር አማርኛ ያልወሰነ ሰው እንደማለት ነው። so ምን ይሏቸዋል እነዚህ ሰዎች ሄዳችሁ ስታገኟቸው እኔ እግዚአብሔር ይኑር አይኑር እጄ ላይ ባለው ኤቪደንስ መወሰን ስላልቻልኩኝ እያቅማማው ነው። or ደግሞ በሲምፕል አማርኛ እነዚህ ሰዎች አቅማሚ ሰዎች እንደማለት ነው። okay so now that we have our terminologies right, so let's see ምን አይነት አርጊውመንቶችን ይዘውላችሁ ሊመጡ እንደሚችሉ ስፔሻሊ ክርስቲያን ከሆናችሁ እናንተ ደግሞ እንዴት ኮምባት ማድረግ ትችላላችሁ የሚለውን እዚህ ቪዲዮ ላይ ሰርቼላችኋለሁ። ኦኬ የመጀመሪያው አርጊውመንት የሚያነሱት is the problem of evil። ያ ማለት ዓለም ላይ የሚከሰቱት ናቹራል ዲዛስተርስ፣ ሰዎች በሰው ላይ ይነሳሉ፣ ሰዎችን ይገላሉ፣ ህፃናቶች በካንሰር ይሞታሉ፣ ጦርነት አለ፣ በሽታ አለ እና these are unjustifiable። እንዴትም አድርገን justify ልናደርገው አንችልም። whereas የክርስቲያን ወርልድ ቪው ደግሞ የሚላል እግዚአብሔር መልካም ነው all good things come from God እንላለን። so in this case ኤቲስቶች ምን ይሉናል ደግሞ in the other side if God is powerful የምር ካለ ኤግዚስት የሚያደርግ ከሆነ ለምንድነው እንደዚህ አይነት ነገሮችን የማያቆመው which is understandable። ምናልባት ደግሞ አንድ ነገር እዚህ ጋር ክላሪፋይ ማድረግ በፈልገው ክርስቲያን ሆናችሁ ይህን ጥያቄ የማትጠይቁ ከሆነ I don't think convinced የሆናችሁ አይመስለኝም በክርስቲያኒቲ። so everyone should ask this question እና everyone should have like their own understanding እንዴት አድርገው ይህንን ጥያቄ መመለስ እንዳለባቸው። so ከእንደዚህ አይነት ሰዎች ጋር ስታወሩ ማለት ነው እየዋሻችሁ አትመልሷችሁ። you can't like ልትዋሻችሁ አትችሉ ምክንያቱም አስበውበታል በስትክክል። so you have to understand where they coming from። usually ለዚህ አርጊመንት የምንሰጠው መልስ ምንድነው this is a temporary house። አሁን የምንኖርበት ወርልድ as a Christian ብዬ ማስበው it's just temporary። so that means ይሄ ሁሉ pain will be gone someday። so ይሄ ሁሉ suffering it will be gone። I wouldn't say it doesn't matter, it does matter so that it will teach us something። so የሆነ ሰው let's say family memberውን ቢያጣ እና ደግሞ family memberአችሁን ሲያጡ ሰዎች usually they become agnostic። if you read የኢዮብን መጽሐፍ ካነበባችሁ ኢዮብ ከእግዚአብሔር ጋር ያደረገው argument it's so understandable። ለምንድነው ይሄ ሁሉ ነገር ላይ happen የሚያደርገው? I would encourage you to read ኢዮብ ከ37 እስከ 39 ያለውን የእግዚአብሔርን argument እንድታነቡ ትፈልጋለሁ። እነዚህ ጥያቄዎች ምናልባት ልጅ እያለን የምንጠይቃቸው ጥያቄዎች ናቸው። እግዚአብሔር ካለ ለምንድነው ሰዎች የሚሞቱት? ለምንድነው ክፉ ነገሮች ያሉት? I guess ኤቲስቶች they cling to it እና እስካሁን ድረስ አለቀቁት ምን ጥያቄ። so in that regard they're very consistent ከልጅነታቸው perspective ጋር። okay so በሁለተኛ ደረጃ ብዙ ኤቲስቶች እግዚአብሔር የለም ብሎ እንዲያምኑ የገፋፋቸው ሌላው ፖይንት ምንም አይነት ኤቪደንስ ስላላገኘነት ነው ይሏቸዋል። እዚህ ግሩፕ ላይ መከታቸው ሰዎች probably college educated የሆኑ extremely intelligent ኮሌጅ ፕሮፌሰሮች፣ ፕሮፌሽናል ስራ ላይ ያሉ ሰክሰስፉል የሆኑ ኢንጂነሮች፣ የተወሰኑ ሰዎች ደግሞ ትልልቅ ካምፓኒ ውስጥ የሚሰሩ ሲሊኮን ቫሊ ውስጥ የሚሰሩ ኢትዮጵያዎች። እነዚህ ሰዎች they're more of like rational በሆነ ወይ ነው ወርልድ ቪዋቸውን የሚያዩት።
So they expect መጽሐፍ ቅዱስም እንደዛ አይነት ኢንተርፕሪቴሽን ይኖረዋል ብሎ ነው ኤክስፔክት የሚያደርጉት። ከእንደዚህ አይነት ሰዎች ጋር ስታወሩ you have to be very careful ምክንያቱም በጣም ብዙ ኤቪደንሶች ያውቃሉ። let's say evolution happen አድርገዋል እና እንዴት አድርገህ ነው ይሄን ነገር ከክሬሽን ቲዮሪ ጋር የምታስታርቀው ቢሏችሁ like it's a real question. ኤቪደንስ ቤዝድ ስለሆኑ ክርስቲያን ወርልድ ቪውን ከሳይንቲፊክ ወርልድ ቪው ጋር ማስታረቅ በጣም ይከብዳቸዋል። ፎር ዘ ሞስት ፓርት ከእንደዚህ አይነት ሰዎች ጋር የምታወሩ ከሆነ አይ ውድ ሴይ ሌላውን የኢንተርፕሪቴሽን ኤለመንት እንድታሳያቸው ኢንካሬጅ አደርጋቸዋለሁ። which is ባይብልን አንደርስታንድ ስናደርግ we don't expect it to be rational እንዲሆን ኤክስፔክት ማድረግ የለብንም። some of it is literature, some of it is story, some of it is metaphor. so እነዚህን ኤለመንቶች አንደርስታንድ እንዲያደርጉ ሌሎች በሮችን ከፈቱላቸው። so in that way የምታወሩት ቶፒክ at least on the same page ትሆናላችሁ። ኦኬ በሶስተኛ ደረጃ ሜንሽን ማድረጋቸው ኤቲስቶች although I wouldn't call them an atheist probably እነዚህ agnostic ናቸው። ውጭ ሀገር ተወልደው ያደጉ ሀበሾች ወይ ደግሞ ውጭ ሀገር ለብዙ ዓመት የኖሩ ሀበሾች ናቸው። so እነዚህ ሀበሾች ቴክኒካሊ ለብዙ ካልቸራል ዲፈረንስ ኤክስፖዝድ ናቸው። በቅርባቸው ያለ ሀበሻ ሪሊጂየስ የሆነ ፕራክቲስ ያደርግ አላዩ። so technically they're like more of influenced by multicultural system influenced ሆነው መወሰን ያቃታቸው agnostic ናቸው። ለዛ ነው more of agnostic ናቸው atheist አይደሉም ያልኳችሁ። ተርሙን በደንብ ዲፋይን አድርገዋለሁ earlier I hope። እነዚህ ሰዎች more of practical የሆነ ኤሌመንት ነው እንጂ ያጡት I wouldn't call them like atheist አላቸው compared to the previous two. so for them I would encourage you to take them to church ምናልባት ከሰዎች ጋር እንዲያወሩ በደንብ encourage አድርጓቸው like practical element እንዳለው Christianity እነዚህ ነገሮች በደንብ ከነገሯቸው it will be easier. alright guys so ዛሬ ስለ atheism የሰራሁላችሁ ቪዲዮ ይሄን ይመስላል። more of atheistoች የሚያነሷቸውን አርጊመንት ነው ሜንሽን ያደረኩት። ሌላ ቪዲዮ ሰርቼ ደግሞ ምናልባት መስጠት ያሉብን መልሶች ምን ይሆናሉ የሚለውን from my perspective ነግራችኋለሁ። እስከዛው ጊዜ እስክንገናኝ በጣም አመሰግናለሁ ቪዲዮን ስላያችሁት። please don't forget to like, share and subscribe.